ኦነግ ሸኔን የፈጸመው። የዚህ ደግሞ ስሙ ታውቋል። ኦነግ ሸኔ ነው። ኦነግ ሸኔ የኦነግ ሸኔ ነገር ስሙን ሪብራንድ አድርጎ ቀይሮ መጥቶ እንኳን ትላንትና ተናግሬ እንደወጣሁት ድመት መንኩሷ ያመለዋን አትረሳም። 84 ላይ ሲገል ነበረ። ብዙ ሰዎች ወያኔ ነው እንዲያደርገችን ምናምን አድርጋ ኦርኬስትሬት አድርጋ አቀናብራ ነው ፊልም ነው አይደለም። ፊልም አይደለም። እኔ ቤተሰቦች አሉ። ፊልም አይደለም። የሚታወቁ ሰዎች ናቸው ሲያርዱ የነበሩ መጥቶ እንደ በሬ እያስፈቱ አይደለ እንደ አንድም በሬ ያስፈትተው ልንገራችሁ። ዛሬ በሬ እያረሰ ገጠር ውስጥ ዘመዴ በሬ የአያቴ ወንድም በሬ እያረሰ ከሁለቱ በሬ አንዱን በሬ ያስፈትተው አርደው የበሉ ሰዎች ናቸው። ጉደኞች ናቸው። ሌላ እንኳን ልረድላችሁ ተብሎ ሲለመን እምቢ ብለው ቀንበር ያለበት ገጠር ትንሽ የምታውቁ ሰዎች ካላችሁ ቀንበር ውስጥ ሆኖ የቆመውን በሬ አንዱን አውጥተው አርደው ሲበሉ የነበሩ ሰዎች ናቸው። ከዛም አልፈው እሱን እጅና እግር አስረው እንደዛም በልተው እጅና እግር አስረው ወደ ገደል ወርውሮ ያለፉ ሰዎች ናቸው አሉ። ይሄ ነው ትግል፣ የኦነግ ትግል። ይሄንን እንኳን ክሊር ማድረግ አልቻለም። ከ50 ዓመት ትግል በኋላ ይሄንን ማስተካከል አልቻለም። እውነት ስለሆነ ነው የምንናገረው። ምንም የሚደበቅ ነገር አይደለም። በህይወት ያሉ የተመዘገቡ ሰዎች ናቸው። 61 ሰው ዘግበዋል አያቴ ብቻ። ደግሞ የሚገርማችሁ ታርጌት የተደረጉት ኦርቶዶክስ ስለሆኑ ነው፣ በብሔር እንኳን አይደለም። ምክንያቱም እንደዛ ቢሆን ቋንቋውን ያወራሉ። ተመሳሳይ ህዝብ ነው። ኦሮሞ ናቸው ከፊል በዘንድሮ ቋንቋ። ኦርቶዶክስ ስለሆኑ ተመርጠው እኔ የተጨፈጨፉት ሁለቱን አጎቶችን ወንድም ታላቅና ታናሽ አስጠርተው አምጥተው ነው የገደሏቸው፣ የረሸኗቸው። ሰው ተሰብስቦ እንዲህ የሚያደርጉ ሰዎች ይሄንን እንኳን የማያስተካክሉ ማፈሪያዎች ዛሬም አሁን ትናንትናም ሰሞኑን በኦሮሚያ ክልል ላይ ሲያደርጉ የነበረው ይህንን ነው። መንግስት የሚያደርገው ራሱ እያደረገ ነው። የራሱ የኦነግን ነው፣ ኦነግ ሸኔ ነው። ይህንን ሁሉም ሰው ራሱ አምኖ የራሳቸው ሰዎች ተዉ፣ ትክክል አይደለም ሲሉ የነበረው ተዉ፣ አይሰሙም። የራሱን ህዝብ ለኦሮሞ ህዝብ ነው የምታገለው ብሎ የራሱን ህዝብ እየከፋፈለ ይገላል። ኦርቶዶክስ እየመረጠ ይረሽናል። በሃይማኖት የሚለየውን ይረሽናል። መካነ ኢየሱስ እንኳን አልቀራቸው። ይሄ ምን ተብሎ ነው የሚጠራው? ኢትኒክ ክሊንሲንግ ይባላል ስሙ። መልታ ኢትኒክ በሆነበት ሀገር ላይ በየትኛውም መንገድ ኢትዮጵያ ላይ ዛሬም ነገም መልታ ኢትኒክ በሆነ ወይም ደግሞ ህብረ ብሔራዊ በሆነበት ሀገር የተለያየ ማንነት ባለባቸው የተለየ ብሔር፣ ቋንቋ፣ ሃይማኖት ባለበት ሀገር ላይ በኢትኒክ ክሊንሲንግ መንገድ ወጥ ማህበረሰብ ልትፈጥር አትችልም። በምንም ታምር ትተላለቃለኝ። ይሄንን እንኳን የማይረዱ መሰረታዊ የሆነ የፖለቲካ ሳይንስ ጽንሰ ሀሳብ ሳይገባቸው ወደ ትግል የሚገቡ ሰዎች